አንቺ መሽከር ጭራሽ ሌላ ችግር። አንቺን እስከመጨረሻው ካላስወገድኩሽ ከዚህም የባሰ ችግር ታምጨብኛለሽ። ወይኔ ይላል አብሬ ያለውንም ብለሽ ሸወርሽ ማለት ነው። እንዴት ወደዚህ መጣሽ? ሲጀመር እየተከታተልሽኝ ነበር አይደል? አዎ እየተከታተልኩ ነበር። ልመታው እንደነበር ገብቶኝ ነበር። ለዛ እየተከታተልኩ። ሰላም ውድ ቤተሰቦች፣ መቼስ እንግዳ ድራማ በየቀኑ አዳዲስ ነገሮችን እያሳየን ነው። ቤሉልን ለመምታት ብረት በእጁ ይዞ ሲከታተለው የነበረው ጆይ ኤልሹ ከኋላው ስትከታተለው ቆይታ ደርሳ አክሽፋበታለች። ጆይ በኤልሹ ድርጊት በጣም ተናዶ ወደ ቤቷ እንድትመለስ ጮሆባት ወደ ቤት መልሷታል። ቤሉልና ኑኑ ከቤት ወጥተው አለማቸውን ሲያዩ ቆይተው ወደ ቤት ተመልሰዋል። ይህ አልበቃቸው ብሎ ግቢ ውስጥም ቶሎ ቶሎ የመገናኘታቸው ነገር ቀጥሏል። በዚህ መሀልም ሄሉ አይታቸው ለካ እቺ መሽገር እስካሁን ድረስ ከሱ ጋር መገናኘቷን አላቆመችም ብላ ተናዳባታለች። ሆኖም ግን የኤልሹ ነገር ስለያዛት ወደ ኤልሹ ተመልሳለች። ኤልሹ ትምህርት ቤቷ ለእናቷ ደውሎ ወራዊ ክፍያ መክፈል እንዳልነበረባትና ልጇ ኤልሹ ትምህርት ካቋረጠች እንደቆየች ለሄሉ ሲነገራት ሄሉ አበደች። በጣም ጮኸች፣ አዘነች። ይህንኑን እናትና መኩም ወደ ሳሎን ላይ ተሰብስበዋል። ኤልሹ ገና ወደ ቤት አልተመለሰችም። ሄለን የኤልሹን ስልክ ብትደውልም ቤት ውስጥ ብትፈልጋትም ልታገኛት አልቻለችም። ሳሎን ሁሉም ሰው ተደናግጦ ቁጭ ብሎ ሄሉን ያያታል። በዚህ መሀል ነበረ ቤሉል ከኑንያት ጋር ሲዝናኑ ከነበረበት ወደ ቤት ሲመጣ ምን ሆናችሁ ነው የተሰባሰባችሁ ብሎ ሲጠይቅ አንተ ደግሞ ልጅቷን የት ይዘህ ሄደህ ነው የምትመጣው ብላ ሄሉ ስትጠይቀው ቤሉል ኑንያትን ያለችው መስሎት ልቡ በጣም ፈራ። ማን ነገራት ደግሞ ብሎ በልቡ ደነገጠ። አንተን እኮ ነው እህትህ የት ናት? የት ይዛሃት ሄደህ ነው ኤልሹን የት ናት አለችው። እሱም እፎ ያለና በልቡ አለና እኔ አላየኋትም፣ ከኔ ጋር አልነበረችም፣ ምን ሆናችኋል አላት። ሄሉም እህትህ ትምህርት ካቋረጠች እንደቆየችና ብሩ መክፈል እንዳልነበረብን ስልክ ደውሎ ከትምህርት ቤት ነገሩኝ አለች። ቤሉልም እንዴ ብሎ በጣም ደነገጠ፣ ተናደደ። በዚህ መሀል ኤልሹ ስትገባ የት ነበርሽ ብላ እናትየው አፋጠጠቻት። ለመሆኑ ትምህርትሽን ያቋርሽው ለምንድነው? ነይ ቁጭ በይ ብላ አስቀመጠቻት። እኔ ላንቺ ነው የምኖረው ያልኩሽ እንዲህ ጉድ ታደርግኛለሽ? ንገሪኝ ብላ ጮኸችባት። ኤልሹም እኔ በአባቢ ሞት ምክንያት ነው የቀረሁት፣ ምናልባት እሱ ሊሆን ይችላል ብላ አስተባበለች። ቤሉልም አዎ መጀመሪያ ማጣራት አለብን አላት። አሁን እኮ ነው የደወሉልኝ፣ ደውዬ ላጣራ ስትል ኤልሹ ቁጭ ካለችበት ቦታ ዘላ ወደ መኝታ ቤት ገባችና በሩን ቆለፈች። እናትየውም ቤሉልም ተራ በተራ ቢያንኳኩ ልትከፍት አልቻለችም። በመሀል ጆሮጋ ደወለችና ሊረዳት እንደሚገባ ወይም ይችል እንደሆነ ጠየቀችው። ጆይም ሊረዳት እንደማይፈልግ በቁጣና በንዴት መለሰላት። በሱ ተስፋ ቆርጣ ወደ አዶኒ ደወለችና ቶሎ እንዲደርስላት ቤቱ እንዲያቆያት በስልክ ለመነችው። ቶሎ መጣለው አላት አዶኒም። በሌላ በኩል መሲ ከውጪ በሽፍት የሚሰራ የአዳር ስራ አግኝታ ሰርታ ወደ መኝታ ቤቷ ስትገባ እናትየው አልጋ ላይ ተኝታ አገኘቻትና ቀስ ብላ ቀሰቀሰቻት። እናትየውም አዳሪሽን ሰርተሽ መጣሽ፣ ይህ ነገር ከተነቃብሽ ጥሩ አይደለም አለቻት። መሲም እስኪነቃ እሰራለሁ፣ በይ ወደ ክፍልሽ ግቢ፣ እኔም ወደ ቤቱ ስራ ልግባ አለቻት። በዚህ መሀል አዶኒ ቀስ ብሎ የኤልሹን በር አንኳኩቶ ወደ ኤልሹ ገባና ለምናው ወደ ቤቱ እንዲወስዳት ካግባባችሁ በኋላ በሩን ሰው ሳያቸው ቀስ ብሎ ከፍተው እየወጡ ነበረ። ድራማው እዛ ጋር ያበቃው። ተከታታዮቼ ቤተሰቦቼ ላይክ እና ሰብስክራይብ አይረሳ። ከታች ኮሜንታችሁን ጻፉልኝ። ቻው።